ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ነው ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁልኝ? የኔ ተወዳጆች በጣም እንደምወዳችሁ ታውቃላችሁ። ቤባን ታውቁታላችሁ ብዬ አስባለሁ። በዚህ ጋር ደግሞ አትገላምጠኝ እንዴ ሚኪ ይባላል ወንድማችን ነው። ራስን ታስተዋውቃለህ? እንዴት ነው ሐሳብ? አስተዋወቅሽ እኮ ራስ ሚኪ ያቻችሁ በርግጥ እኔ ጋር ገብታ ያውቅም ግን ዛሬ ለተንኮል ሲሆን ኬትና ኬት ፈልጌ እንዳመጣሁት ብታውቁ ቻቃል የለኝም። ምንድነው መሰላችሁ ሐሳባችን? እናንተ ትናገራላችሁ እኔ ልናገር ለሶስት ልናገር ጮክ ጊዜ ሊሰራለት ነው ዛሬ ሙዚ ጸጉሩን ልንቆርጠው አይ ጉድ አሁን ምን አስበን መሰላችሁ? ቡዜን ጸጉሩን ልንቆርጠው አስበናል። ማለት እንግዲህ ብቻዬን አልችለውም ታውቃላችሁ። ሁለት እነዚህ ጠምሻ የሚያህሉ ሰዎችን እዚህ ጋር አቆሜ በእነሱ ነው ያሰብኩት ጥፍግ አድርገው እንዲይዙልኝ። ቤባይ ታውቃለህ ጉዳዩን ጉዱ ያለቀለት ግን የጸጉር ነገር እኮ ከባድ ነው። እያወቅ ነው ጸጉሩን መቁረጥ ማለት ወንድ ልጆች ከባድ ነው። ለዞም በዚህ በቃ ግን ግፍት ሰራላችሁ ወንድማችሁ አይደለ? ሱስ በጣም ያስ አንቺ አይደል ተባበሩ ብለሽ አመጣሽ እና የራሷን ቪዲዮን እኛ ላይ ተላጠ እና ደግሞ በሚቀጥለው አንተ እሷን ፕራንክ ልታርግ ስታስብ እኛ ተባባሪዎች አለ በል በፈለከው መንገድ እናግዛለን። ብዙ እርግጠኛ ነህ? እሺ አንተም ጠብቅ ጊዜህን፣ ችግር የለውም ሁሉም ጊዜ አለ። እውነት ነው። ሚካኤል ያራዳለች እና ምንድነው ያሰብነው? እንደዛ ለማድረግ ነው። ያው ይገለናል። መግደል ሳይሆን እንደ የበቀደሙን ጻፍ ታውቃላችሁ እንዴት እጄ ሰፈር ለሰፈር እየዞርኩ ይቅርታ እንደጠየቅኩ አሁን ደግሞ ወይ አማላጅ ልካለው ብዬ አስባለሁ። ግን የሚልሽ አይመስለኝም። ድጋሚማ ይከብዳል። ማርያም ይከብዳል። በጣም ከባድ ግን ለነስቲ ብዙ እንግዲህ እግዚአብሔር ይዳሽ ከባድ ነው። ብቻ ጸጉር የምር አይደረግም እኮ የወንድ ልጅ ጸጉር አይቆረጥ። አሁን መላጣ ሲሆን እኔ ራሴ ፈራዋለሁ እንኳን እናንተ ደግሞ በቅርቡ የሆነ ፕሮግራም አለኝ እያለ ነበር። ተበላሽ ፕሮግራም እኔ በቃ ግዴታ እኔ ለእናንተ ማልሆነው የለም። ያው ከገደለኝም እንግዲህ ቀጣይ ቪዲዮ ላይ ከነሱ ጋር ትቀጥላላችሁ እና በጣም ነው የምወዳችሁ ማከብራችሁ። ሼር ማድረጋችሁ እንዳይረሳ፣ ሰብስክራይብ አድርጉ። ያው እኔ ለእናንተ ደፋ ቀና እላለሁ። አንዴ እያስለቀስኩ አንዴ እያስለመንኩ እመጣለሁ። እናንተ ግን ሰብስክራይብ፣ ሼር፣ ላይክ ያደረጋችሁ አበረታቱን። በጣም ነው የምንወዳችሁ። ወይስ አትወዷችሁ? እንወዳችኋለን። ወደ ቪዲዮ እንሂድና ቆይ ትንሽ ናፍቆኛል ቤተሰቦች። ነገሩ ሰሙኝ እራስሽ በነገራችን ላይ የግፏ ግፍ ማለት ነው። ሱቅ ዕቃ ግዛ ብላ ልካው ነው ይሄው አሁን እንደዚህ ፕራንክ ልታረገው ያሰበችው። እውነት አሁን ይገለኛል። እኔ አሁን ቀጣይ የሚሆነውን ነው ያስጨነቀኛል። ትንሽ መጣለች ዝም ብሎ መቁረጥ ብቻ ነው ግን ቢመታም ጥሩ ነው። ትንሽ ለእንማ ታደብድቡት። ኧረ ጓደኛህ ነው ተው አንተ ጠላት አላደረገውም። በገዛጄ ኤኒዌል በገዛጄ ይሁን ብቻ እና በጣም ነው የምንወድህ የምናከብርህ። ለአንተ ያለን ፍቅር ለሀገራችን የለንም። በእርግጥ ግን ይቅርታ አድርግልን፣ ካሁኑ ይቅርታ አድርግልን። አብራችሁን ነው እውነት ይቅርታ አድርግልን። እውነት እንወድሃለን፣ በጣም ነው የምናከብርህ። አዎ በተለይ እኔ ደግሞ አንተማ ጉድ ገና ከመምጣት ጉድ አድርገውልህ። አይ ከመምጣቴ ብቻ ሳይሆን በቃ በዚህ አይነት ሁኔታ ጓደኛዬ ልክደው በመሆኑ በቃ በጣም አዝኛለሁ ነው በጣም እውነት። ከዚህ በኋላ ቤባና ሚኪ አብረውን ይቀጥላሉ። በደንብ አብረን ነው እንሰራው። ላንቺ ብቻ ለነሱም አንቺ ትመለሻለሽ። ቀጣይ ሙዚቃ እንደዋላች አንተ ደግሞ ሐሳብ ሼር ያደርጋል። አረ ያሰባችሁት ነው። እኔ ያለ ቅንድብ አስባችሁት እና አሁን የመምጫው ሰዓት ደርሷል። ቶሎ አራው እንደደርስብን እንደዚህ ወረ ማርያም ካሜራ ይደረቀ እየተጃጃለ እንግዲህ አሁን መምጫው ደርሷል። ስለዚህ ቁጭ ብለን እንጠብቀው እንጂ ሰውቱ እንዳይጠረጥር። ማርያም ደርሷል። ደግሞ እየታወቀ ካሜራማን በደንብ አድርገህ ቀረጽ። እሺ በደንብ ትግሉን ሆና
እና ደግሞ እኔ ማየት ፈልገው የፊት ሪያክሽን አንተ ምን ታረጋለህ ለመጀመሪያ ማለት ነው። ከዛ እኔ እንትን ልዋለሁ ገባ አንተ ቻንዴ ብቻ ፈርተው ፈቀበልሽ አቀንጅን ተፈቀማሪ ይመጣ ነው እና ካሜራማን በደንብ ያዥልን እሺ። ሳይመጣ ይቀርም ነው ትንሽ ደቂቃ ይሻላል ነው ለሚያዝ እንዲመች ስሙ። አንተ በደንብ ነው የምትይዘው ልክ ወደዛ ጋር ሲል ማለት ነው። ይሄው ደግሞ ድንግል ማርያም መጣ ገባ ገባ ልፈተልኝ እንዴ አልቆለፍኩት አልቆለፍኩም የታለ ይላክም የለም ማርያም ፋበለሻል ደም ዛሬ አምሮ ወንደለ ተብራይ ዛሬ አተረደል እንዲ ምናምን ጀምር እኔ አርበኛ ልጅ ነኝ አማቻሬ ዘኞን ወንበራም ከፊት ለፊት ልቀመጥ እዚህ ቤት በስንት ጊዜው አዎ ይሄ በነገራችን ላይ የክብር ወንበር ነው። አዎ ተሽከርካሪ ወንበር ይሄ መሰለ ወንበር ላይ በስቲም ተደረገበት። እሺ ቁጭ በሉ እናንተ እናውራ ስለ ስራው እናውራ በእናትሽ ቁጭ በሉ እዚህ ኤባይ ቁጭ አረ ትንሶ በቃ ሚኪ ቀመጥ የቤቱ አባወራ ያያለን እንዴት ነው ቁጭ ይባላል። እሺ ስራ አይደል እንግዲህ ድማችን እስኪ ወዲህ ማለት አንተ ቁጭ በላ ታላቅ ነው ይቀመጣው አይዞህ ቆራራል ሚካኤል ምስክሬ ነው ማለት ነው። አንተም አንቺም ያምሮ ባልግና ተቀይሷል ብዙ የማይቤት ከዚህ በኋላ ትጣሉኛላችሁ። ትንሽ ማለት እቺ ትጣሉኛላችሁ። ትንሽ አርካፊት እኮ ነው በጣም ትጣሉኛላችሁ። ፍራንክ ተረለ አንቺ ደግሞ እስቲ ፍራንክ እንደዚህ አይጠፋም። ሚኪ ቁጭ በል አይዙ ፂቡ የሚደገም እንዴ ምን እሺ
ጺም ሚላት እንዴ እናቴ አንተ የምታገሳኝ አሬ ምንድን ነበር አሎ ካሜራውን አጥቶ ወንድ ተዘጋጀ ሙሉ ነጭ ተዋህዳ ትንሽ ምንድን ነው አሬ አበደ በምን ታያለህ አሪፍ ነው ነው ብራ ትንሽ እኮ አርግላት እቺን አንሳት ና ኪሎፍ ማረም ቆይ በትንሽ ኖርማል ነው ቆረጣው ምንድነው የሚቆረጠው እንደዚህ እንትን ብላችሁ ከዚህ ከፊት እኮ ባሪው አንተ እዩ በሳቱ ካሜራማን ና አሳይልኝ ይሄንን ጉድ እንትከረደ እንደዛ ሁለታችሁ ራሳችሁ ወስዳችሁ ፀጉር የምታስቆርጡ ምን አገባን በዚህ በክረምት ጉዳ ነው እናንተ ከፍተኛ ናችሁ ግማሽ በዚህ በክረምት ገብርኤል በቃ አንዴ ማርያም እንነጠው በቃ አንዴ እንያዘውና አንተ እኮ እዚህ ጋር አፍርቶኝ ነበር እግዚአብሔር ያተረፈኝ አንተ አያሌ ጉልበት ምንድነው ወይኔ በእና ወንበር ያየው ና ሼፍ ነህ አረም ዜሌር ነው ያዙት በቃ አረም በቃ ቆለቃ ሶፕራክት ታረገ የመጣው በቃ ተደረገ በቃ አለቀ ሌላ ነገር የለውም የኔ ብል ማይ እንዳሳያችኋለሁ አባቴ ይሉ ብዙ ይጠብቅ ቤተሰብ በስንት ቀን ነው ቪዲዮ የምትለቁላቸው እኛ በሳምንት ቢያንስ 4 3-4 ጠብቆ ነው 5 ነው እሺ ማድረግ በቃ አይዞሽ ብራዘር ለውዚ ታሰቡን እዚሁ እኔ እኮ እየተከስኩ አትይኝም እኮ እኔ ሳይቆላየኝ እንኳን አንተ ቢባ ለኔ ይሄን አስባችሁ ነው ላንቺ ነበር የታሰበው እኮ ማርያም አሳዝነኝ ፕሮግራም ተቀበለሽ ገባኝ ቃል አንድ ነገር ልጠይቃችሁ መቼ ነው የተነጋገራችሁት አይ ነው በውስጥ ያለ አንተ ያረጋልሽ ነህ እኔ እኮ ባሽ ሙስቴ ነገርኩት እኮ አይቀርልሽም እያልኳት እኮ ነው እኔ የጠራሽ ብዙም ብለሽ ነው እና ታዲያ እንዲህ ካልሆነማ እንዴት ደስ ይላል እንዲህ ካልሆነ ማለት እንዴ ለማንኛውም ችግር የለውም ግን አምሮበታል አሳመርኩ ሰው አረጋ በዚህ በኩል ትንሽ ቀንሽ እንዴት ነሽ ግን እግዚአብሔርን በጥፍ ነው የምልሽ በዚህ በኩል ደግሞ ተረጋግጥ ቁጭ ብሎ ነው ተነካኛለህ ሁለታችሁ አምሮብሻል ውበቱን ደፋብህ በስመ አብ አቤት በሳምንት ስንት ቀን ነበር የምንለቀው አልከኝ ባላማ አንለቅም ሀሳቡን አንለቅም አባቴ ይሙት መጠኔ ነው ወንድ ልጅ ተወልዶ ካልመለሰ ብድሩ ጠብቁን ከማቸት ጋይ ግግጥም በኔ ነው እኔ እግዚአብሔርን ነው የምልህ አንተም ያው እግዚአብሔርን ወንድ ልጅ ተወልዶ ካልመለሰ ብድሩ ቀይሳሉስና ይላል ግጥም ብቻ የተዛተ ነው ግን ማርያምን በቃ ጺሙ ምን ትይዛል በቃ ያዙ አባቴ ይሙት የመጀመሪያ ተጠቂ ነው ጠብቁ እግዚአብሔርን ነው ለኔ ያሰበው ነገር ያያችሁ ነው አንተ ግን ክፉ ነው እንዴት ተሻረበበታል ጓደኛ ላይ አንተኛው ከዛ ድረስ መጥቶ እናንተ ማለት ነው ሁለቱንም ታዘብናቸው ሁለቱም አንቺ ራስሽ ጋር ኧረ ያሳስበኝ እኔ ዝም ብዬ ተባበራለሁ እና ቤተሰቦቻችንን ከምን ንይ ከጎንሽ ነኝ አለ አይዞሽ እንዳታስቢ አይዞሽ ያልፋሉ ወንድም አለ አርግዛበት ነው አይዞሽ ጸጉር ባይዘው የጭንቀት የመጀመሪያው እንትን ምናምን ጸጉሩ መሻሻት የሱ ደግሞ እንዳለ ተነቅሏል ረገፈ ማረግ ረገፈ
ግን ትንሽ ግን ቅር ብሎኛል። እዚህ ከኋላ አካባቢ አልተነካም። አንቺ ነበርሽ እኔ ነበርኩ መቁረጥ የነበረብኝ መድኃኒዓለም። ፀጉር ቤት ማርያምን አስደስታችኋለሁ። ተበቅዬ እኔ ቻው ልበላቸው ግን ይሄ በቃ ይሄ አንድ ነገር ነው። ይሄን መናደድ ምናምን አይጠበቅብህም አይደል? ታምሬ መክስተም እቺ አስቀምጫት ሰቅለሽ ምን አስቀምጫት ሂዩማኒቴሽን ቆርጬ ህይወትሽን ነው እንግዲህ ውድ ቤተሰቦቻችን ያው ያለውን ነገር በደንብ አይታችሁታል። ለኔ ታሰበውን ነገር ለራሱ በደንብ አጠጥቼዋለሁ። እንዲህ አርጎ ራሱ እንደዚህ አንጀት አያረስም። እያያችሁ ነው ቤተሰብ እንዳለ ፀጉሩን በየመንገዱ ዝርጥ ነው ያደረኩት። ትንሽ ወንበሬ ተሰብሯል። ላይቭ ላይ ቁጭ የሚልበት ቤተሰብ ግን ቢሆንም አንጀቴን ካርጎ በላይ በሚያርስ መንገድ በደንብ አርሻለሁ። አንድ ቀን አልተረፈም፣ ችግር የለም። በቃ ምንድነው ፀጉር ነው ምንድነው ያድጋል አይደል? ልጆች እና እንግዲህ ውድ ቤተሰቦቻችን እንደምታዩት የዛሬው ውሏችን ቆይታችን ከሚኪ ጋር ነበረ። ሚኪ ወንድማችን በደንብ አስደስተናል። የጀንበር ግባት የዶሮ ጩኸት ጓደኛዬ ነሽ ነባሩን ሽረው በአዲስ ሲተኩት ጓደኛዬ ነሽ ጀርባው